የዚህን ብላቴና ንግግር ሳሰሙ እንዳታልፉ። ለሀገራችን ስንቅ የሚሆን ንግግር ነው። ሁላችሁም ሼር፣ ኮፒ ሊንክ አድርጉ። ወደ ቪዲዮ። ኢትዮጵያ ድፍን አፍሪካን ሊመግቡ የሚችሉ ወንዞች እያሏት ግን እንዴት ነው ሽንኩርት እንደ ሌክዠሪ ዕቃ የሚሸጠው? ታሪኩ ልክ እንደዚህ ነው። ዳቦ ቤት አለ፣ ነገር ግን ዳቦውን ከውጭ ነው የምትገዛው። 8 ሚሊዮን ሄክታር ለም የሆነ መሬት፣ ከ12 በላይ ትልልቅ ወንዞች እና 60% የሚሆነው የአፍሪካ የውሃ ምንጭ ከኢትዮጵያ ነው የሚመጣው። ግን የምግብ ዋጋ ጠዋትና ማታ ሰውን በቦክስ እየተማታ ነው። ነገር ግን አንድ ነገር በነግራችሁ ኢትዮጵያ የአፍሪካ የምግብ ፋብሪካ መሆን ትችላለች። ቀልድ አይደለም። ኔዘርላንድ ከኦሮሚያ ያነሰች ሀገር በዓለም ሁለተኛዋ የምግብ ላኪ ሀገር ሆናለች። በየዓመቱ ከ100 ቢሊዮን ዶላር በላይ የሚሆን የግብርና ምርቶች ትልካለች። ከኢትዮጵያ ያነሰ ፀሐይ፣ ያነሰ መሬት እና ያነሰ ውሃ እያላት። ታዲያ የኛ ምክንያት ምንድን ነው? አሁንም ብዙ ገበሬዎች በበሬና በእንጨት እያረሱ ነው። ነገር ግን ዓለም በሳተላይት በኤአይ እና በዘመናዊ ትራክተር እያመረተ ነው። ከዚህ የሚያሳዝነው ደግሞ ኢትዮጵያ ከ30 እስከ 40% የሚሆነውን የተሰበሰበ ምርት በመንገድ ላይ ያለ ታጣለች። ምክንያቱም መንገድ የለም፣ ቀዝቃዛ የምግብ ማከማቻዎች የሉም እና መጓጓዣ ደካማ ነው። ማለትም ምግብ መንገድ ላይ እየበሰበሰ ነው፣ ነገር ግን ሰዎች እየተራቡ ነው። አንዲት እናት 500 ብር ይዛ ገበያ ብትገባ ዲፕሬሽን ብቻ ነው ገዝታ የምትወጣው። አሁን ሽንኩርት መግዛት ማለት የባንክ ብድር ማመልከት ሆኗል። ግን እችኛዋን ኢትዮጵያ አስቧት። በሬን የሚተኩ ዘመናዊ ትራክተሮች፣ ደረቅ መሬትን አረንጓዴ የሚያደርጉ ስማርት የውሃ ስርዓቶች፣ በሁሉም ክልል የምግብ ፋብሪካዎች፣ ምግብ እንዳይበሰብስ የሚያደርጉ ቀዝቃዛ ማከማቻዎች፣ ምርትን በፍጥነት የሚያጓጉዙ ባቡሮችና መንገዶች። ሚሊዮኖች ወጣቶች ስራ አጥ ሳይሆኑ እና የዘመናዊ አግሪ ቢዝነስ ባለቤት ሲሆኑ አስቡት። ሳውዲ አረቢያ ለምን አትክልትን ከአውሮፓ ትገዛለች? ኢትዮጵያ ካጠገቧ እያለች። የኢትዮጵያ ስንዴ ለምን ምስራቅ አፍሪካን መመገብ አልቻለም? በቡና፣ በስጋ፣ ወተት፣ አቮካዶ እና ፍራፍሬ እንዴት አፍሪካን መቆጣጠር አልቻለም? ቻይና በግብርና ብቻ ከ800 ሚሊዮን በላይ ህዝቦቿን ከድህነት ውስጥ አውጥታለች። አስቡት፣ 800 ሚሊዮን ህዝብ። እስራኤል በበረሃ ውስጥ ምግብ ታመርታለች። ኔዘርላንድ በስማርት እርሻ ሀብታም ሆናለች። ታዲያ ኢትዮጵያ ይሄ ሁሉ መሬት፣ ፀሐይ፣ ውሃና የሰው ኃይል እያላት በአፍሪካ ከፍተኛ ለም መሬት ያላት ሀገር ገበሬዎቿ ለምን ድሆቹ ነው? ምግብስ በየጊዜው ለምን ይወደዳል? ወጣቶችስ ለምን በባህር ሄደው ህይወታቸውን ይሰዋሉ? አገራቸው ላይ ቢሊዮን ዶላሮችን የሚያወጡ የአግሪ ቢዝነሶችን መመስረት እየቻሉ። ምናልባትም የኢትዮጵያ ሀብት ከመሬት በታች አይደለም፣ ከመሬት በላይ ያደገ ነው። ራሷን የምትመግብ ሀገር ወደፊቷን ትቆጣጠራለች እና ኢትዮጵያ ግብርናዋን ቀይራ በምትነሳበት ቀን ሚሊዮኖች ከድህነት ይወጣሉ። መኖር ብቻ አይደለም፣ ማምረት፣ መላክ፣ መምራት። ምናልባትም ቀጣዩ ኢትዮጵያዊ ቢሊዮነር ከፖለቲካ አይመጣም፣ ከእርሻ ነው።